ገንዘቡ ይታለ መጀመሪያ የሀገሪቱ ሚስጥር ያዘውን ሰነድ አሳልፈህ ስጠኝ። መጀመሪያ ገንዘቡ ስጠኝ። ገንዘቡ ተዘጋጅቷል። 50 ሺህ አንድ ላይ $100,000። ሀገርን በመሸጥ ብዙ አትቆጭ። እኛ መንሸጣትም ቀጣዩ ትውልድ ሊሸጣት ነበር። እንዳትቀሰቀስ ብር ሀገር ሻጭ እናጡት ነካሽ ባንዳውላ። እንዴት እናት ሀገራችሁ ለገንዘብ ስትሉ አሳልፋችሁ ትሰጣላችሁ? ወይኔም የኢትዮጵያ የእናንተ ቴዎድሮስ የነ ምኒልክ ሀገር ዛሬ ጀግና ከሀገሪቷ ላይ አልቆ ነው ብቻ ቀረው። ሄሎ ሻምበል። አዎ ሌቦቹን የገቡበት ገብቼ እንጂ ከፍንጅ ያስካቸው። ሄሎ ኮንስታብል፣ ለይዛቸው ስል ለጥቂት አመለጡኝ። የተማሪ ናት ነው ወላጅ ናት። ልጆት ምንድን ነው? ከሁሉም ተማሪ የተለየ ነው። አዎ ቲቸር፣ እኔ ከሌሎች ተማሪዎች ትንሽ ፈጣን እላለሁ። አይደለም ክሬቲቭ ነኝ፣ አይደለም ጀብደኛ ነኝ፣ ስማርት ነኝ፣ ትንግርተኛ ነኝ። ናትኔ ለራስና ሸውድ ለሚያልክ ደደብ ነህ። እሺ ምንድን ነው ችግሩ? ልጆት ሌሎች ተማሪዎችን እየረበሸ ነው እኮ። ስማርትነቴ እኮ ነው የሚረብሻቸው። ምረዱ ቄታም ይሞክራሉ ነው የምጣል ግን አይችሉም ስራቸው መዛት። እስቲ መጻፍ እንደሱ በፍጥነት አንብበው። የሚያጋጥማት ናትኔ ለጀርመን ዋና ከተማ ማን ነች? ሱዳን። 5 ሲባዛ በ5 ስንት ነው? 5 የዱር እንስሳ ጥራ፣ 3 ጅብና 2 አንበሳ። ከዚህ አሜሪካ ለመሄድ 10 ሰዓት ከፈጀብህ ደርሶ ለመመለስ ስንት ሰዓት ይፈጅባል? ኧረ እኔ አልመለስም። እንዳዩት ነው እንግዲህ ልጆት ምንም ለትምህርት ቢሆን ጭንቅላት የለውም። ባይዘው ይደር አልበርትንም እንዲህ ነበር የሚሉት። ከዛ ብድግ አለና ኤምሲ ስኩዌር አለባ። እዚህ ነው አለቃ ማሳጅ ቤት እያሉ ሌላ ነገር የሚሰሩ። እዚህ ማሳጅ ቤት ነው። እዚህ ነው አለቃ አንኳኳ በደምብ። ስንት ስራ መሰረች የሚሰሩ ማሳጅ ይላሉ ስራቸው ሌላ፣ ማሳጅ ይላሉ ስራቸው ሌላ። እንሰማለን እኮ እኛ። ሰላም ነው አባት እንዴ? ሰላም ነው አለን። ተጠቁመን ነበር የመጣ። ምን ነበር? እዚህ ማሳጅ ቤት ማሳጅ እያላችሁ ስራችሁ ሌላ እንደሆነ፣ ማሳጅ እያላችሁ ኤክስትራ ነገር እንደምትሰሩ ሰምተናል። ኧረ እንደዚህ አይነት ነገር የለም። ካላመንክ ገብተህ መፈተሽ ትችላለህ። እርግጠኛ ነሽ? እርግጠኛ ነሽ? ያዥልኝ ገብቼ ነው ቼክ ማድረግ ነው። ችግር የለም። ቼክ አቃዚው ጠብቂኝ። እኔ ቼክ አድርጌ መጣሁ። እሺ አለቃ እንዴት ሆንክ? ለሀበሻ ሞት አነሰው ማለት ለሀበሻ ሞት አነሰው። እኔ እንደነሱ አይነት ስራውን አክብሮ ተጠንቆ የሚሰራ ሰው አይቻለቅም በህይወቴ ማለት። አይ ማማ ኢትዮጵያ እስከ መቼ ይሰራልሽ? ይዞ እየገፋሽ ውሸት ነው ማለት ነው አለቃ። ውሸት ነው። እነሱ ስራቸውን በአግባቡ የሚሰሩ የተባረጉ ሰዎች ናቸው። በቃ አባታት ተስፋሽ ደው ለማ ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ ይሄ በጠረባ ስለሆነ አስጥሉኝ ሰፈሩ መሙሉ እኔ ባንቺ ፍቅር ስጠጣ ሳይሽንቴ መጣ። ሌላ የምትለው ነገር የለም? የደኔ ከረሜላ አንቺን ሸጠብኝ አንድ ደላላ። ምንድናቸው እነዚህ ደግሞ ጓደኞች እንዳሁን ባይዘው ዶንት ጀጅ ዘ ቡክ ባይ ኢት ከቨር። ከነሱ ጋር ስለሆንኩ ብቻ እንደነሱ ነኝ ማለት አይደል? አባ አንተ ምን ማለት ነው? አንተ ለሴት ብለኛ ወንድሞችን ትግዳለህ? ዝጋ ወንድም ያሳጣ። አብሬያችሁ ስቅም ጊዜ እንደናንተ ነው የምትኛ። ታውቃላችሁ በብዙ ነገር ከእናንተ እንደሚሻል እናንተ እኮ ለኔ ግብአቶቼ ናችሁ እንዴ። አንተ ትቅማለህ እንዴ? ማ ኧረ በስመ አብ ወንድ ክርስቶስ አሩ አምላክ በይ አለ አይደል? እነሱ ሲቅሙ እንዳይደብራችሁ ጥግ ላይ ስኳር አብሬያችሁ እቅማለሁ እንጂ እኔ ጫሚ ባል ነገር የደረሰበት አልደርስም። የኔ ፍቅር እውነት እንዴ ና ተዛ ጋር በለጬ በ50 ብር ይተር ያመናል በለው ታገባኛለህ ወይ? ምንድነው የኔ ሰርግ ነው እንዴ? አንተ ሰርፕራይዝ ምንድነው? እንኳን ደስ አለህ። አንተ ሰርግ ነው ሰርግ ነው። እናንተ እኮ ጓደኞች ናችሁ። ምንድን ናችሁ? እናንተ ደመኛ ናችሁ። ጓደኛ ነው እዛ አምጣችሁ ይሳሱን ጨምሩ ይጎ እኔ ፍቅር ምን ችግር አለው ብንጋባ? ይወጣችሁ ለዛ እንጂ በ2330 ብር ደሞዝ ምን ማገባሽ? አንተ አርጎ ድፍረት ነው የሚፈልገው። በድፍረት ግባ። በዚህ ጸጋ ነው ትዳር ለቀ በእናትህ ትዳር ጸጋ ነው ያለ የማሪቷ በበዘፈን ነው ጸጋ ነው። ስማ ልንገርህ፣ ባለፈው ጫላን ታቆለጣ ጫላ የተሰፈሩ ታቆላ አገባለህና ሚስት አግብቶ ማታ ተነቅልበትና ምንድነው ይታ መሽሩፍ ካላመጣ አጨርስም። ኧረ ጓደኛዬ እንዲህ ኮነ የማይግረብኛ ሰዓት ውስጥ አብረን ማታና ኧረ ጓደኛዬ እንሂድ እንደውም ሲጀመር እንሂድ። በቃ በተራረዛ ሰርግ ብሎ ነገር የለም። እንዴት ምን ችግር አለው ብንጋባ? አንቺ በእናትሽ በ2333 ብር ደሞዝ ምን እንዳደረግልሽ ነው? እና ሶስት ሴቶች ደፈሩኝ ነው የምትለው? አዎ መርማሪ ነኝ እኮ ክብረ ንጽህና ያለው ሰዱት እኮ ክስ በመስረት ፈልጋለሁ። በጣም እኮ ነው የሚገርመው። ጊዜው የተገላቢጦሽ ሆነ። ጊዜው ከፋ። እሺ ምን አይነት ሴቶች ናቸው ንገረኝ። አዎ መርማሪ አንደኛዋ 8 ቁጥር ወገብ ያላት በጣም የምታምር ነገር ነች። 8 ቁጥር ወገብ። ሁለተኛዋ ደግሞ ማለት ነው ብራዚላዊ ነገር ነች። እዚህ ጋር ንቅሳት አለባት። ኧረ ብራዚላዊ። ሶስተኛዋ ደግሞ ጸጉሯ ሉጫው ነው ረጅም ነገር ነው። እና ይህ ድርጊት የተፈጸመው ቤቱ ጋር ነው። አዎ መርማሪ ይኸው እዚህ መኮረቢያ ጋር ነው። አሁን ስንመለስ ካገኘን እንደግማለን ብሎ ዝቶ አስፈራርቶኝ ነው ደግሞ እንደገና ሁለተኛ ዙር። አዎ የጉድ ሀገር። እሺ ለመሆኑ ድርጊቱ ሲፈጸምበት ምን አይነት አለባበስ ነበር የለበስኩት? ይኸው ይሄን ጥቁር ቲሸርት ነው የለበስኩት መርማሪ። ይሄንን ጥቁር ቲሸርት? አዎ ይሄንን። በጣም እንደ መርማሪ ምንድን ነው ምኑ? Good morning class. ቲሸርቱና ቦምቦ ክላብ ፒስ ነው ተማሪዎች። ዋን ቲሸርት ያለንልህ ቲሸርት ትናንትና ቲቶር ጠርተን አንተ አልመጣም። አዎ እየቀንኩ ነበር። ምን አይነት አስተማሪ ነህ? ምንድነው ለልጆቹ ሲያስተማርካቸው ያለው? አካባቢ ሳይንስ ዝጋተ። እኔ እኮ ትምህርት ቤቱ ዳይሬክተር ነኝ። ላባረር ይችላል። ኧረ ቆይ ጫት ትቅማለህ እንዴ? የት አለ? እሺ
እሻው ቀስ ብለህ ከትምህርት ቤት ይውጣል። ቆይ አንዴ አቶ ዳይሬክተር ይረጋጉ። አልረጋጋም። የማንም ሱሰኛ ልጆችን ከማበላሽቱ በፊት እንኳንም ደረስኩብህ። ኧረ እኔ ሱስ የለብኝም። ዝም ብያለሁ ባለ ቦታ ከሙልቅ ማለው ተጣለው አጨሳለሁ እንጂ ሱስ የለብኝም። በቃ እኮ ነው የማህበረሰቡ ችግር። ለተለወጠ ሰው ቦታ የላችሁም። በቃ እኔ ሱስ ትቻለሁ፣ ተለውጫለሁ። ለምንድን ነው የማታምኑኝ ግን? ተለውጫለሁ፣ በቃ ሱስ ትቻለሁ። ድጋሚ ስቅም ካየኝ ገደለኝ ነው ምን? እቺም የባህር ዳሯ ዛሬ የጀመርኳት ሆናብኝ ነው። በቃ ልጨርስና ተዋለሁ። ምንድን ነው አንተ ግን ምን አይነት የሰው ንቀት ያለብህ ዶክተር ነህ? ስልኩን አስቀምጥና እኔን እያያወራኝ። አንተ ራሱ ንቀት ነው እንዴ እዛ ጋር የምታወራኝ? እኔ የምለው ነርስ ለምንድን ነው አይነ ስውራኖቹ ክፍል ባልዲ ጀሪካ ምናምን ያስገባችሁት? ቦታ አጥተን እኮ ነው። በሉ ቶሎ አውጡት፣ ካዩት ይደብራቸዋል። ዶክ ባለቤቴ እንዴት ነች? እንኳን ደስ አለ ባለቤቴ። ስምንተኛ ልጃችሁን በሰላም ታገላግላለች። ተመስገን ፈጣሪ ተመስገን። እንካ ምንድን ነው ዶክ? ትንሽ ስጦታ ገዝቼልህ እንዴ? መጋጃ? አዎ። እሺ ልጅ ዮናስ በሚገባ ከበሽታ እያገገምክ ነው? አዎ ዶክ፣ መቼም ተመስገን ነው። በጣም ደስ ይላል። እንዴውንማ ምግብ መብላት ራሱ ጀምሬ የለ እንዴ? በእውነት አራራራ ያዝ አንቺ ዲዮ ግን ታይ ነገርኩሽ። እንግዲህ አንዴ ነው ዱላ ያምሮሻል። ፈኒ እንዳላቀራግሽ። አዎ እሺ ባለትዳሮች ምን ነበር ጉዳያችሁ? ይኸውልህ ክብርኛ እቺ ዲዮ ከኔ ምን እንደፈለጋለች ቦታ በገባ ቁጥር ትጨቀጭቅኛለች። እቺ ምናምን ቴ ማንን ነው አንቺ ነው? አዎ አንተም አልተባልክ ሬሳ ቦቦ ተረጋጉ። ምን ነበር ጉዳይሽ? ይኸውልህ ክቡር ዳኛ ሰው ወንድ ይመስል ምንም አይችልም። ምንም ይሄ ሬሳ ማለት ለመተኛት እናቴ ጋር አልተኛም እንዴ? አፈሩ ይቀልልሽን በገነት ያኑረል። ምንድን ነው እዚህ ቤት ግን ዛሬም ሽሮ ነው የተሰራው? ጭልፋ ብላ አፍና ትክፈል። አንቱሻ ዛሬ ተነስቼ ረግጬ እንዳለ አበኔ አላውቅም። በቃ የሚበላ ነው ያልኩት። የሚበላ ስጡኝ። እዚህ የሚበላ ስላቸው ሊበሉኝ ነው እንዴ? መድኃኒዓለም ይሄ ልጅ ወይ ውሰደው ወይ እኔ ልላክልህ። ምንድን ነው ፈልጋችሁ እንጂ ፈልጌ ነው እንዴ የተወለድኩት? አዎ ለነገሩ አንተ ምን አጥፋ? አልተሳሳትክም። ይሄ ነው እንጂ ምንድን ነው ሴትዮ? እኔ ምን አደረኩት? ስንት ጊዜ ነው ኮንዶም ደርብ ያልኩህ እምቢ ብለህ ይኸው አይስዌር ቱ ጋድ 4 ደርቤ ነበር። አምልጦ ነው። ተው ለነገሩ ስህተትን ለማረም መቼም አይረፍድም። መጣው እዚህ ጠብቁኝ። መጣው። ወይ ተመልከት ባሻ የኔ ወድ ልጅ እንዴት እንደራበው። የኔ ወድ ምሳ እስኪደርስ ይሄን ጠጣ። አዎ ፕሮቲን አለው። መጀመሪያ እናንተ ቀመሱት። የተረገምክ ዊሪ ማይ ሃኒ እንዴት ነሽ? ሰላም ነው የኔ አበባ ስታምሪ። ኦ አማርኛ ደግሞ ብዙ ምችል አይመስልም። ያ ዲያስፖራ ነኝ ከአሜሪካ ነው የመጣሁት። ኦኬ አሜሪካ ከየት ስቴት ነው የመጣሁት? አውስትራሊያ ስቴት ነው የመጣሁት። ደግሞ እንዴት ነው የምታምሪ የኔ አበባ። እኔ እዚህ ሀገር የመጣሁት ዋነኛ ምክንያት የሀገሬ ልጅ አግብቼ አሜሪካ ለመውሰድ ነው። ኦ በጣም ነው ደስ የሚለው። ያ ደግሞ ዛሬ ጸልዬ ነበር ፈጣሪ የኔ የምትላትን ሴት ካጠገቤ አድርግልኝ። ይኸው ዛሬ አንቺን አገናኘኝ። እንዴት ደስ ይላል። ታዲያ የቀሩን ወሬ እራት ይብለን አናወራውም? ኦ በጣም ደስ ይለኛል። ኦ ስሜ ዜድ ይባላል። ብሌን ይባላል። ቴንክ ዩ አበዛ ወርጋ እንደበይ ናና የጁኑ አበታ ወርሳ ያስቆብሩሽ ጋር ደግሞ ናናጻቸው ሃኒ ሄዶ ወደዛ። እሺ ክቡራን ተመልካቾቻችን የዛሬው እንግዳችን ፌሚኒስቷ ቦርዲ ነች። ቴንክ ዩ። ይሄ ፕሊስ ባካችሁ ወንዶች ባታችሁልኝ ደስ ይለኛል። ማን በእናትህ ንገራቸው ነው። እሺ ተመልካቾች የዛሬ ፕሮግራማችን ስፖንሰር አስቻለው መጥበሻ ነው። ኤኒዌይስ ሌት ሚ ጌት ማይ ፖይንት። አሁን እኛ ዓላማ ምን መሰለህ? ወንዶች የበታች ሴቶች የበላይ የሆኑበትን ዓለም መፍጠር ነው። እንደ ሐሳብ ሽምግልና ነው የሚባለው። ሽማግሌዎች ተሰብስበው ሴቶችን ለጋብቻ የሚጠይቁበት ምናምን። ያ ለክብራችን ስለማይመጣን እንደ ሐሳብ ሽማግሌ ብቻ ከሚላክ አሮጊትም ለምን አይጨመርም? ታውቃለህ እንደኛ እምነት አንደኛ የሴት ልጅ መብት፣ ሁለተኛ የህፃናት፣ ሶስተኛ የቤት እንስሶች፣ አራተኛ የዱር እንስሶች፣ አምስተኛ የቀንድ ከብቶች፣ ስድስተኛ የጋማ ከብቶች፣ ሰባተኛ የወንዶች መብት መከበር አለበት ብለን እናምናለን። አረ ቀልዱን ተወና ዛሬ መጣሁት እንዴት ከፌሚኒስት ጋር ማውራት እንዳለባችሁ ላሳያችሁ ነው። ቀጥል። ያው ሌላው ዝበይ ያሙዳ ልጅ የቆረቆ እንዳለቃ ሚኒ ምን አባቷ ናት? ስቀልድ ነው። እንደዚህ አይደለም የምታወራቸው፣ ስቀልድ ነው። ቀጥል። እንዴት እንደዚህ ታወራኛለህ? ላላ ከባድ አደጋ ያርገው ጭፍልቅልቅ ያርገው። አባባሻ በጧቱ ልጁ ምን አርግ ነው የምትለው? ድምፁ እኮ እዚህ ድረስ ነው የሚሰማው። በወጣበት ያስቀረው 4 እግር ጎማ ይወጣበት። አቦታው አንተ ይሄን ያለ ምን አርጎ ነው? እንደው ጋሽ በለጠ አገራማን ብዬ ከገበያ መልስ ወደ ቤቴ መሰስ ብዬ ስገባ ግርግዳው ላይ ባለ 7 ቀን ጭራቅ ስሩ ቆሌን ገፈፈኩ ነው ብለውሻ። አረ ባሻ እንደውም ያንተ ልጅ ይሻላል። ይሄ አለ አይደል ኤሌክትሪክ ላይ እሙሙ ስሎ ሊገለኝ የነበረው። ጉድ ሞርኒንግ ክላስ። ጉድ ሞርኒንግ ቲቸር። ማነው ደግሞ? እኔ እንጃ አዲስ አስተማሪ ነው መሰለኝ። አሎ አንተ እዛ ጋር ምን አባ ነው ክፍልስ ኮፍያ የምታደርገው? አውልቆ ወደዛ። ማንን ነው የሚያወራው? ኧረ ናቷ ስለ አንቺ ያውቅም መሰለኝ የሆነ ነገር በይው። አባ ስለኔ አታውቂም ምናምን ነው እንዴ? ማን አባ ነው? ለግቢው አዲስ ኮንክ ናቷ እስካንቺ ይባላል። የዳይሬክተሩ ልጅ። እስቲ ቾክ ከየት አለ? ውይ ቾክ መያዝ ረሳሁ። ቁርስን ረስተሃል? ምን ያስቃል? እስቲ ያሳቃን ነገር ለኛም ነገርና እኛም እንሳቅ። ደግሞ ምንድነው ጋውኑን አቆልፍም እንዴ? ምንም እኮ አስተማሪ አይመስልም። ቆይ እኔ እነዚህን አስተማሪዎች ምን ባረካቸው ነው የሚሻለው? ናቷ በቃ ተረጋጋ። ትሰማለህ? ነገ ላይ ሳትይዝ እንዳመጣ